እውነቱን እንድናገር ነው አይፈለግኩም። እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔ ማቀው ብሩኬ ከዚህ በፊት የደረሰኝ መረጃና እኔ አንተን መስላለሁ። ሴትዮ በረከፍ እኔ አንተን መስላለሁ ወይ እንደፈለክ ታስበው። አንቺ የምትወሩን ነገር ስነ ስርዓት እሺ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ ጤና እንዴት ነው? በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ። እንግዲህ ዛሬ በተለያዩ በአዳዲስ ቪዲዮዎች መጥቻለሁ። ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ሰሞኑን እንግዲህ አብርሽና ሄርሜላ አንድ ሩም ውስጥ እንግዲህ ሩታ ይዛቸዋለች። እሱን ቪዲዮ አሳያችኋለሁ። ሁለተኛው ሰሞኑን እንግዲህ ሃይሚና ብሩኬ ሰሞኑን ቡታጅራ ከሄዱ በኋላ እየተፈጠረ ያለውን ነገር ሁላችሁም አይታችኋል። እሱንም አሳያችኋለሁ። ትናንትና ይመስለኛል ሃይሚ ከሌላ ወንድ ጋር ቤት ውስጥ ብሩኬ ይዟታል። እንግዲህ ይቅር ሊላት 250 ሺውን ማለት ይቅር ተባብለው 250 ሺውን ሊያከብርላት ሲል እንግዲህ እሷ በሌላ እንግዲህ ጠብቀዋለች። እሱን ማሳያችኋል። ሌላው ደግሞ እጅግ በጣም ገራሚው በጣም የሚገርም እሱ ምንድነው እንዳልክ ቲዩብ ታውቁታላችሁ መቼም እና ሄለን ካሁን በፊት ሁለቱ ጓደኛሞች ነበሩ፣ ካፕል ነበሩ፣ አብረው የሚሰሩት ዩቲዩብ ይሰሩ ነበር። እና እሷ ሄለን አሁን ሰሞኑን እኔ እንጃ ምን እንደፈጠነላት አላቅም እና ጓደኛ ይዛ ቀለበት ፕሮግራም አድርጋ እኔ እንጃ እንዴት እንዳፈጠነችው አላቅም፣ ብቻ እኔ አላቅም። እሱም እንዳልክም ደግሞ ሰሞኑን ተነስቶ በቃ ስፖርት እየሰራች ነው ሰርታለች። ቪዲዮ ስለሷ እየሰራ ነው፣ መቼም አንለያይም እያላት ነው። እሱንም ቪዲዮ አሳያችኋለሁ። ይሄን ቪዲዮ እባካችሁ ስትጀምሩ ዝም ብላችሁ ላይክ አድርጉት። ላይክ አይከፈልበትም፣ ሰብስክራይብ በቃ ቢያንስ በዚህ ቪዲዮ 500 ሰብስክራይብ እንደ ትንሽነቴ ያው 500 ሰብስክራይብ አድርጉልኝ። እወዳችኋለሁ። ወደ ቪዲዮአችን እና ጋይስ እንግዲህ በቪዲዮ እንዳያችኋቸው አብርሽና ሄርሜላ ይሁን ሩም ውስጥ ሆነው እንግዲህ ሩታ ደርሳባቸዋለች። እኔ ከባድ ነው። እንደዚህ አይነት በህይወታቸው አይድረስ ነው የምለው። እኔ አሁን ሚስት ኖራኝ ሚስቴን ትቼ ከሌላ ሴት ጋር ሩም ውስጥ ሚስቴ ብትይዘኝ ታየኝ የዛን ጊዜ ታየኝ ምን እንደምሆን አይ ቲንክ። ግን ያው ምንም አይመጣም። ግን ህሊና ፈጣሪ ዋናው ደግሞ እግዚአብሔር ነው። ብቻ ከባድ ነው እና እስኪ እሱን ቪዲዮ ላሳያችሁ። ጋይስ እንግዲህ እንዳያችሁት ነው። እንግዲህ ቁጭ ብለን ያሉት ሩታ ደርሳለች። እንግዲህ እዩ ለዚህ ነገር ዋናኛው እንግዲህ ጠቋሚው ለሩታ ይመስለኛል፣ እዩ ኢንተርቴይንመንት ይመስለኛል። ግን ብቻ እኔ ግን ሄርሜላ ከሱ ለምንድን ነው የማትወርደው? ግን በፈጣሪ ስም እንዲህ በቃ ከአብርሃም ላይ ለምንድን ነው በቃ ሙጭጫ ላይ ጥብቃለች እኮ ምንድነው? ለምንድን ነው ከአብርሃም ከነሱ ከህይወት እኔ ግን አንዳንድ ሴቶች ይቅርታ አድርጉልኝ ሴቶች፣ እኔ ሁሉንም አይደለም፣ አንዳንድ ሴቶች ግን ባለትዳር ወንድ ለምን ነው ደስ የሚላችሁ? በጣም ደስ ይላችኋል። እግዚአብሔር ባለትዳር ወንድ ለምንድን ነው? ቆይ ልምድ ስላለው ነው ወይስ ምንድነው? እኔ አልገባኝም። አብዛኞቹ ሴቶች አንዳንዶቹ ሴቶች ምርጫቸውን የሚያደርጉት ያገባ ኦር እድሜው ከሷ 5-6 ዓመት የበለጠ ለምን እድሜ ማለት እኔ አልገባኝም። ይመስለኛል የሚሉት እነሱ በአስተሳሰቡ በምኑ የተሻለ እንዲያስብ ምናምን ብለው ነው። ግን ከፈጣሪ ካልታደለ ወንድ ልጅ የፈለገው 60 ዓመት ሆኖት ሁሉ አስተሳሰቡን የማይቀይሩ ሰው ይኖራል። በቃ
እንጂ እኔ በእድሜ አላምንም። ይሄው ብሩኬን ካያችሁት ብሩክ የሃይሚ ማለት ነው። ይሄ ማለት እኔ 22 ዓመቱ ነው ዘንድሮ ያከበረው፣ ግን እንደ ትልቅ እንደ 40ዎቹ 30ዎቹ ዓመት እድሜ ውስጥ ያለ እንደዛ አይነት ሰው ነው ሆኖ የሚያስበው። እሱ ግን 22 ዓመቱ ነው። አይ ቲንክ እኔ ታላቁ ሊሆን ይችላል። እኔ 26 ነኝ፣ ግን ከኔ በላይ አርቆ ያስባል አሁን ብሩክ እውነት ለመናገር ማለት ነው። እና ከባድ ነው አንዳንድ ሰዎች ግን ለማንኛውም ሄርሜላ ከነሱ ህይወት መቼ ነው የምትወጪው? እንደው ከነሱ ህይወት የምትወጪበት ቀን በጣም ነው ይናፈቀን የምር። እንዲህ ያክል አብርሃም ላይ ምንድን ያደረግሽበት የምር? እሱም በቃ ሊለያትም አልቻለም። እንግዲህ ብቻ ያው አይታወቅም ግንኙነታቸውን እንግዲህ አላውቅም። ግን እኔ አብርሃም 4 ዓመት ሙሉ አውቀዋለሁ በቪዲዮ ዩቲዩብ ሲሰራ ድሮ ከፍቅር ጋር ብለው ሲጀምሩ የተንቢ ራሱ የቻናላቸውን ከፍታ ያሰጣቸው ጀምሮ አውቃቸዋለሁ። ከዛ በፊትም ቲክቶክ ነበር የሚሰሩት ከወንድሙ ጋር ከነ ፉአድ ጋር ራሱ አብሮ ሲሰራ ቲክቶክ ነበር። እኔ ከዛ ዩቲዩብ መጣ 4 ዓመት ቆየ በዩቲዩብ 4 ዓመት ውስጥ ግን ይቺ ልጅ መታ አታውቅም ነበረ። ግን አሁን ከየት ነው የመጣሽው? ሩታ ነፍሰ ጡር መሆኗን አይተሽ አብረሽ እንደዚህ የሆነ ብለሽ እንጃ ብቻ አብርሃምን ለማሳሳት የምታደርጊው ነገር በጣም 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 ከባድ ነው የምር በፈጣሪ። እኔ እንጃ እንደዚህ ሙጭጭ የሚል ሴት አይቼም አላውቅም እውነት ለመናገር ማለት ነው። እና እባክሽ ከህይወታቸው ከቻልሽ ብትወጪ ጥሩ ነው። ወንድ ምን ልባም ወንድ ነው እንጂ የጠፋው ወንድ እኮ ውልቷል። ያው አብርሃም ደግሞ ልባም ወንድ ቢሆንም የአንድ ሰው ነው፣ እሱም የሩታ ነው እንጂ ማለት እነሱ ህይወት መካከል ገብተሽ ባታበጣበጪ እንደኔ ጀስት ፐርሰናሊ ነው እንደኔ መልካም ነው ብዬ ነው የማስበው። እሷ ራሱ እኔ እንጃ በጣም ጀግና ታጋሽ ናት ሩታ። ሌላ ሴት ቢሆን እንዲህ ትባላት ነበር የምር። እና ሩታ ጀግና ናት። እስኪ ሌላም አንድ ቪዲዮ ላሳያችሁ። ተደጋ ሙሉ እኔና እሷ እዚህ ቁጭ ብለናል አይደለ? ከዛም በላይ ቁጭ ብለናል። መተነበረ ምን እስክናደርግ ነው እየጠበቅ የነበረው? ምን አይነት ድምፅ እስከምሰማ ነበር የምጠብቀው? ለምን አብርሃም በራስ ኮንፊደንስ የለም? በራስ ኮንፊደንስ የለም? ንገረኝ። በራስ ኮንፊደንስ ካለ ማለት ነው ወንድ ልጅ ነኝ አይደለ እኮ። በራስ ኮንፊደንስ ካለ እኮ በዚህ ልክ እኮ መናደድ የለብህም። አንተ ጥያቄ ልጠይቅህ። አንተም ወንድ ልጅ ነኝ ወንድ ልጅ ነኝ አይደለ እንዴ? በሳታ ተሳስቷል ብለህ ቪዲዮ ለዘቀራበ ኮንፊደንስ ካለ እንደዚህ ለምን ትጠራጠራለህ? ለምን እዚህ ታደርጋለህ? ራስህ እንደዚህ አይነት ነገር ማለት በራስ ኮንፊደንስ ካለ እኮ እኛ ደግሞ ማን ያስረዳኝ? ለምን እንደዚህ አይነት ነገር ሁሉ ጊዜ ማድረግ የሚያስደስታችሁ? ሁሌ ቆይ ሰው ህይወት ውስጥ እየገባችሁ የፈለጋችሁትን ነገር ማድረግ እንደፈለጋችሁ መሆን ያስደስታችኋል? ምንድነው የተፈጠረው? አብርሃምና ሄርሜላ ሩም ውስጥ ቁጭ ብለው እነሱ አይ ቲንክ ከውስጥ ነው የወጡት። ሁሉንም ነገር እዩ አቤላና ሌላው ማን ነበረ? ብሩክ አፈወርቅ የሃይሚ ሳይሆን ያኛው እና ሁለቱ ነበሩ። እንግዲህ ከውስጥ ለካ ሃይሚ ላለሁኝ ያው ብሩክን ጠርቶ ሃይሚ መጥራት ስለሚከብድ ነው። ግን እኔ ልንገራችሁ ብሩክ አቤላና እዩ ከውስጥ እየሰሙ ነበር ማለት ነው እነሱ የሚያወሩትን። ስለዚህ ወይኔ እኔ እንጃ በጣም ከባድ ነው። በጣም ከባድ ነው። እንደዛ አይደረግም እውነት ለመናገር ማለት ነው። እና እባክሽ ሄርሜላ ከቻልሽ ከነ አብርሃም ህይወት ውጭላቸው እባክሽ። ካሁን በኋላ ሩታም በቅርቡ ትወልዳለች ተብሏል። እንግዲህ ቀኗ በዚህ አይ ቲንክ ጥቅምት ወይ ህዳር ውስጥ ነው የሚሆነው። ከዛ አያልፍም እርግጠኛ ነኝ። እኔ ደግሞ የታባህየ እንዳትሉኝ አደራችሁን። እና እንግዲህ እንዳያችሁት ነው። መቼ ከህይወታችሁ እንደምትወጣ ባናቀም ብቻ ያው ምን ብቻ ይከብዳል፣ በጣም ይከብዳል። ሌላም እስኪ አንድ ቪዲዮ አለ ላሳያችሁ። ሩታ አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ህይወት ውስጥ መቀለድ ነው? አቤል ውስጥ ነበራችሁ ወይ? ነበርን እኛ አብረን ማለት ሁላችንም ነበርን። በቃ እኛ ተመካክረን ነው ያደረግነው። እኔ ካሜራ ይዣቸው ነበረ፣ እነሱ ተመካክረን ነው ያደረግነው። በቃ ምን ነው ተመካክረን የምታደርገው? በቃ እንዳያችሁት ነው። ምን ትላለች አያቴ? ጉድ ነሽ የአንኮበር ቅጠል የተፈጠርሽው
ቂጥ ለማቃጠል ትላለች አያቴ አንዳንዴ ስትናደድ በእኛ ድሮ ህፃን አይ ቲንክ 6 ዓመት ኦር 7 ዓመት ሆነን የማይመስል ነገር ስናናግራት ጉርነሽ አንኮበር ቀጠል የተፈጠርሽው ቂጥ ለማቃጠል ትላለች እና ያለችው ነገር ላይክ እንደ ሄርሜላ አይነት ነው እና ሩታን ለማቃጠል ያለሽ ነገር እኔ እንጃ መቼ እንደምታቆሚው አይ ቲንክ እኔ አላቅም ብቻ ፈጣሪ እንግዲህ ልቦናውን ይስጥሽ የራስሽን የሆነ የሰው ይስጥሽ ልባም ወንድ እንደ አብርሃም አይነት ልባም ወንድ ይስጥሽ እኔ በበኩሌ እመኝልሻለሁ ጥሩ ወንድ ይስጥሽ እና የሰው ህይወት ገብተሽ ባትበጠብጪ ሩታንም ሰላሟን ስጫት በሰላም ትወለድበት ከወለድሽ በኋላም በሰላም ልጇን ታሳድግበት እንዲህ ያንቺ በጣም ከረረ አይ ቲንክ እኔ ከ4 ወር በላይ አልሆነው አይ ቲንክ ይሆነዋል የምር በቃሽ ታያቸው እና ወደ ሌላው ቪዲዮ ስንሄድ በጣም እንግዲህ ትላንትና ሃይሚ ሰሞኑን ብሩክን ከሌላ ሴት ጋር አይቻ ማለት ጠርጥሬዋለሁ ብላ እንግዲህ አይታችኋል ሁሉንም ነገር እና ብሩክ ደግሞ 250 ሺህ ሊያከብርላት ይቅርታ ልጠይቅሽ ብሏት አበባ ገዝቶላት ሲሄድ ምን አረገች እሷ ሌላ ወንድ ከቤቷ ሌላ ወንድ ሲያንኳኳ ሌላ ወንድ ነው የከፈተው እስኪ ላሳያችሁ ግን ኤክስፔክት እንታረገኝ ይመስላል ተቀበለ ይሆናል አይመስልም እናደደ እሱማ ለይቅርታ ይመጣል ስለጥፋ ማጥፋን ከሆነ በኖርማል ይቅርታ እንጠይቃለን ሳናጠፋም ከሆነ ይቅርታ እንጠይቃለን ሰላም ነው አው ምንም ይሁን ሰላምን ለመቀበል ለጨ አይኒ ሰላም ሌሊሽ ይሄን ቤት ነው ምን እሺ ብሩክ ይባላል ቤት ተዛዘን አይደለም አለች ምን ሆነ ሃይሚ ሰላም ቤት ነበር ብሩክ ይባላል ብሩክ ሲመጣ የከፈተለት በሩን የከፈተለት ሌላ ሰው ነው አይ ቲንክ ሃይሚ ጓደኛ ይዛ ቀድማ ይዛ ይሆን እሱ ሳይመጣ እሷ ቀድማ መጣች እንግዲህ እና ይከብዳል እኔ ብሩኬን በዚህ በሴት ጉዳይ እኔ የፈለገው ቢሆን አምነዋለሁ እውነት ለመናገር ማለት ነው ማለት አላቀውም በቪዲዮ ነው ማቀው ግን ከሚናገረው እንደዚህ ለሃይሚ ለእናቶቹም ለእህቶቹም አይ ቲንክ ለወንድሞቹም ከሚሰጠው የክብር አንፃር እኔ ብሩኬን በፈለገው ቢሆን አምነዋለሁ ማለት አይደለም እሷ እና በጣም ይገርማል ሌላ ወንድ ይዛ ነው የጠበቀችው እንግዲህ ሃይሚ የምታረጊው እንኳን አይመስለኝም እውነትም ማለት በብሩክ ላይ እንደዚህ ጫከነሽ የምታረጊው አይመስለኝም እንደኔ ሐሳብ እስኪ ሌላም አንድ ቪዲዮ አለ ላሳያችሁ እኔ አንተን መስላለሁ ሴትዮ በር ከፍቶ እኔ አንተን መስላለሁ ወይ እንደፈለክ የምታስበው አንቺ የምትወሩን ነገር ስነ ስርዓት እሺ ልትመታኝ ነው ሴት ነሽ ልትመታኝ ነው ኖ አይደለም ሴት ነሽ አይምሮ ያሰበው ማድረግ አለበት ምክንያቱም አይምሮ ያሰበው አንተ ያው ነህ መማታት ነው ያሰብከው ተማታ ሃይሚ ለምን ንገረኝ መማታት አትንኪኝሽ ሴት ስለሆንሽ ሳትነኪኝሽ አውሪኝ በቃ አትፈታተኝ እኔ ዱላ ብሎታል ሃይሚም እንደማይመታት ስላወቀች ነካኝ እስኪ ነው በነገራችን ላይ ብሩኬ ስለሆነ ነው እንጂ ሌላ ሰው ቢሆን ማለት ነው እየው ከግራ ከቀኝ ነው የምር ሌላ ወንድ ቢሆን ሁሉም ወንድ አንድ አይደለም እውነት ለመናገር ማለት ነው ማለት እኔ አማታለው ማለት ሳይሆን አንዳንድ ወንዶች እንደምናያቸው ታውቃላችሁ ማለት አንዳንድ ወንዶች በጣም የሌለ እልህ አይነት መታገስ እያለ እንደዚህ በጥፊ ምናምን ኖርማል ነው እስኪ ሌላም ቪዲዮ አለ ላሳያችሁ አንቺ ሴትዮ በእኔ ቦታ ነው እስኪያስቢ እኔ ቤት መጣሽ በር ላይ ሴት ከፍታ ታስገባሽ አንተ ለምን አንከባበርም ምንድነው የምንከባበረው አንቺ እንዳንከኝሽ አያገባሽ ምንድነው የምንከባበረው ምን አገባህ አንተስ ቆይ አንዴ ምን አንከባበረው ቆይ እረፍ ዞር ስልኩን ጣለው ማይኩን ጣለው አንዴ ግጠም እንጂ ደግሞ ለደብድብ በነገራችን ላይ እኔ የምወደውን ሰው ቀርቦ ከማውራት ይልቅ ድብድብ
ቀኝ ነው የምር ገደለው አንተ ከኔ ጋር ለምንድን ነው አባት ብሩኬ እንግዲህ የሌለ ተናዷል። ድብድብ ራሱ ገጠመ አይደለም እንደዚህ የቦክስ ድብድብ ማለት ነው። ሽጉጥ ራሱ በሃይሚ ከመጡበት ሽጉጥ ራሱ እንትን ይላል ይደቅናል። አይደለም እንደዚህ የቦክስ ድብድብ ማለት ነው። እና እንግዲህ ሃይሚ የምታረገው አይመስለኝም። እኔ እውነት አይመስለኝም ሲጀመር ማለት ነው። ምክንያቱም እሱ በሷ ላይ እሷ በሱ ላይ ምንም የሚያረጉ ነገር አይመስለኝም። እርግጠኛ ነኝ ደግሞ 100% ሲሄዱ እንኳን የማይለያዩ ልጆች ናቸው እነሱ። እንግዲህ ብሩኬ የማያውቀው ነገር የሚፈጠር አይመስለኝም። እሷም ሃይሚ የማታውቀው ነገር የሚፈጠር ነገር አይመስለኝም። እና ይሄን ይመስላል። በቀጣይ ደግሞ እንግዲህ ታርቀው ተስማምተው ሁሉ ነገር በቃ ዳይሬክት በትክክል ሆኖ እንደምናይ ተስፋ እናደርጋለን። ሌላው ደግሞ በእጅ ምንድነው የሚባለው? በእጅ የያዙት ወርቅ ምንድነው? አላ አነጋገር እኔ ያን ብዙም ስለማልችል ነው። እሱ ምንድነው እንዳልክ ሰሞኑን እንግዲህ ሄለን ስታገባ አይቶ ነው መሰለኝ የሌለ ቅናት በቅናት ተነሳሽነት ተነስቶበታል። እንግዲህ ምንም ማድረግ አይቻልም። እሷ እንግዲህ ማለት እኔ እንጃ እውነት ነው ውሸት ነው፣ ግን ሰሞኑን አግብታ ቀለበት ሁላ ስራለች። እውነት ነው? ምን ያክል እውነት ነው? እኔ እውነት መሆኑን ማወቅ ፈልጋለሁ። የምር ማለት እኔ ምንም አይሰራልኝም፣ ግን ልጁ እንደ አዲስ ተነስቶበታል። የምር እኛ ደግሞ ያበሻ ወንዶች አንዳንዶቹ ማለት ነው፣ ሁሉም ሳይሆን አንዳንዶቹ መጀመሪያ የያዝነው ነገር ከጣልነው በኋላ ሌላ ሰው ሲያነሳው በጣም እንቆጭበታለን። እና መጀመሪያ የት ነበርክ? እሷ እንትን ስትል በሰዓቱ በተጎዳችበት ሰዓት ከጎኗ ማንም የለም ነበር። አይ ቲንክ እዚሁ አዲስ አበባ መታ ከና ሄለን የቢኒያም ማለት የቢኒ ከነሱ ጋር ሲሰራ ነበር። አይ ቲንክ ከወንድሞቿ ከነ ናሂ ጋር ከነ ዳግማዊ ጋር ሲሰራ ነበር። አይ ቲንክ ከ4 ወር በኋላ ነው የመጣው እሱ ራሱ። እንግዲህ የራሴ ፍቅረኛ አይነት ምናምን እያለ ነው። እንግዲህ እስኪ አንድ ቪዲዮ ላሳያችሁ። እኔና ሄሉሻ ብዙ ልብ ከልብ በደንብ እንተዋወቃለን፣ በደንብ ደግሞ እንግባባለን። በደንብ እንዳልክን እንዲህ በደንብ አብጠርጥራ ውስጥ ድረስ ታውቋለች። እኔም ደግሞ ሄሉሻን እንደዚህ አውቃታለሁ። ከሄሉሻ ከኔ በፊት በነበራት ህይወትም ይሁን ከዛ በኋላ በነበራት ህይወት ከምታውቀው በላይ እኔም በደንብ አሳምራ ታውቀኛለች፣ ምን አይነት ሰው እንደሆንኩኝ ምን አይነትም ለሷ የምገባና የተገባው። ወይ አንድ ሰው በሰው እጅ ከገባ በኋላ እንደዚህ እንትን ማለት ተገቢ ነው ትላላችሁን? እኔ ተገቢ ነው ብዬ አላምንም፣ እውነት ለመናገር ማለት ነው። ተገቢም አይደለም ማለት እንግዲህ ከባለቤቱ በላይ ያወቀ ቡዳ ነው ይባላል። እና እናንተ ናችሁ ሁሉንም ነገር የምታውቁት። ፈጣሪ እንግዲህ እሱ የመረጠውን ያደርጋል። በባልና ሚስት መካከል የገባ ሰይጣን ነው የሚገባው። በባልና በሚስት መካከል ማለት የፈለገ ቢሆን መግባት የለብንም። ማርያምን የፈለገ ቢሆን እና እስኪ ሰሞኑን ደግሞ እሷም የቀለበት ፕሮግራም አድርጋለች። እስኪ አንድ ቪዲዮ ላሳያችሁ። ያው እኛም በቅርቡ እንወልዳለን ብለን ተስፋ እናደርጋለን። ያው መንገዱን ጀምረሽ? አዎ ተጀምሯል። እንግዲህ ፍጻሜው ያሳምረው ፈጣሪ። በጣም ደስ ብሎኛል። በነገራችን ላይ ያው ብትኖሪ ደስ ይለኛል ብሎኛል። እኔ ስተኛ ጠብቀሽ እንደዛ በማድረግ እኔም አላሰብኩም። ያው ድንገት የሆነ ነገር ነው። ያው እኛ ባሰብነው አይደለም የምንሄደው። እኛ ያሰብነው ሌላ ነበር። ያው ባሪፍ ሁኔታ ይሁን ምን ማድረግ ይቻላል። እንግዲህ ጥናቱን ይስጥህ እንዳልካቸው፣ እንግዲህ ብርታቱን ይስጥህ። እኔ በበኩል የምልህ ብርታቱን ይስጥህ። እንግዲህ የምትበረታበትን ፈጣሪ ጉልበቱን ይስጥህ እና ይሄን ለማለት ነው። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በቆንጆ ቪዲዮዎች እመጣለሁ እና ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እንደ አዲስ ጀማሪ ያው እንግዲህ ከአንዳንድ ጥሩ ዩቲዩበሮች ጋር ተገናኝቼ እስከምሰራ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።
እወዳችኋለሁ። ሰላም እደሩልኝ። ቴንክ ዩ